ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ቲክቶከር አዶናይ ሌላ ጦስ ይዞ መጥቷል ተባለ። ከገቢዎች ጋር በተገናኘ ቅሬታዎች ያላቸው ደንበኞች በሳምንት አንድ ቀን ተቀብሎ በማነጋገር መፍትሄ የሚሰጥ መሆኑን ከንቲባ ጽሕፈት ቤት አስታውቋል። የ1447ኛ ዓመተ ሂጅራ 2018 ዓ.ም የሐጅ ምዝገባ ተጀመረ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቲክቶከር አዶናይ ሌላ ጦስ ይዞ መጥቷል ተባለ። አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ ባለፈው ሳምንት መጀመሪያ በኢፌድሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡ ወደ ከፍተኛ ጥበቃ ተቋሙ ያስገቡት የሰራዊቱ አባላት ላይ ምርመራ መጀመሩ ተሰምቷል። ቲክቶከሩ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ ቲክቶክ ገጽ ላይ መልቀቁም ይታወሳል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሑፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጉ ተገልጿል። የአየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግባቸው ተቋማት አንዱ እንደመሆኑ መጠን ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ ንግግሩም ሰራዊቱን የማይመጥንና የወታደራዊ ደህንነት ፕሮቶኮልን በግልጽ የጣሰ መሆኑ ጥያቄዎችን አስነስቷል። ዘሀበሻ የማህበራዊ ገጽ ደረሰኝ ያለው መረጃ እንደሚያመለክተው ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል ብሏል። እርምጃው በምን ደረጃ ላይ እንደሚገኝና በማን ላይ ያተኮረ እንደሆነ እስካሁን ከመከላከያ ሰራዊት በይፋ የተገለጸ ነገር የለም ተብሏል። ከገቢዎች ጋር በተገናኘ ቅሬታዎች ያላቸው ደንበኞች በሳምንት አንድ ቀን ተቀብሎ በማነጋገር መፍትሄ የሚሰጥ መሆኑን ከንቲባ ጽሕፈት ቤት አስታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር የተያያዙ ቅሬታዎችን ከፊታችን ሐሙስ ጀምሮ በሳምንት አንድ ቀን መመልከት የሚጀምር መሆኑን ገልጿል። ጽሕፈት ቤቱ ከገቢዎች አገልግሎት ጋር በተያያዘ ለሚኖር ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩን ገልጿል። አዲስ በተዋቀረው ቅሬታ አፈታት መዋቅር የሚቀርቡለትን ቅሬታዎች እንደሚመለከት ጽሕፈት ቤቱ የገለጸ ሲሆን በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ነገር ግን በገቢዎች ቢሮ ስር በተዘጋጀ የቅሬታ አፈታት ስርዓት ያረካ ግብር ከፋይ ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበት አሰራር ከንቲባ ጽሕፈት ቤት ዘርግቷል ብሏል። የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጥበት ነጻ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር የፊታችን ሐሙስ ጀምሮ ወደ ተግባር ይገባል ነው ያለው። የ1447ኛ ዓመተ ሂጅራ 2018 ዓ.ም የሐጅ ምዝገባ ተጀመረ። ጥር 26 ቀን 2018 ዓ.ም እንዲጠናቀቅ በሳውዲ አረቢያ ሐጅ ሚኒስቴር ቀን የተቆረጠለት የ1447ኛው ዓመተ ሂጅራ ከባለፈው ዓመት በ$693 እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ የክፍያ ዋጋው ወደ 740 ሺህ ብር ከፍ ብሏል ተባለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛው ዓመተ ሂጅራ ወይም የ2018 ዓ.ም የሐጅ አገልግሎትን በተመለከተ ባወጣው መግለጫ ብር ከዶላር አንጻር ያለው የምንዛሬ ዋጋ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተዳከመ በመሆኑ የሐጅ አገልግሎት ክፍያ ከብር አንጻር እንዲጨምር ማድረጉን አሳውቋል።
በዚህ መሰረት የሐጅ አገልግሎት ከባለፈው ዓመት በ$693 እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ የክፍያው ዋጋ ወደ 740 ሺህ ብር ከፍ ሊል እንደቻለ አመላክቷል። ባለፈው ዓመት የሐጅ ጉዞ ክፍያ 625 ሺህ ብር እንደነበር የተገለጸ ሲሆን ህዝበ ሙስሊሙ ከህዳር 22 ቀን 2018 ዓ.ም ጀምሮ በሁሉም የምዝገባ ጣቢያዎች እየሄደ መመዝገብ እንደሚችል ተገልጿል። የሳውዲ አረቢያ ሐጅ ሚኒስቴር የሐጅ ምዝገባ ጥር 26 ቀን 2018 እንዲጠናቀቅ ቀን መቁረጡን ጠቅላይ ምክር ቤቱ አሳውቋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።